የተከበራችሁና የተወደዳችሁ የበርሸባ ነዋሪዎች ኢትዮጵያውያን ወገኖቻችን በሙሉ በያላችሁበት በቅድሚያ የከበረ ሰላምታችንን እያቀረብን እነሆ ታላቅ መንፈሳዊ ጉዞ ወደ ኢየሩሳሌም በሚል ታላቅ ፕሮግራም የፊታችን ሮብ ማለትም በ8 10ኛው ወር 2025 ዓመተ ምህረት የስኮት በዓል ወይም የዳስ በዓል ምክንያት በማድረግ የመጓጓዣ አውቶቡሶችን በማዘጋጀት ነው ታላቅ መንፈሳዊ ጉዞ ወደ ኢየሩሳሌም። በዚህ ፕሮግራም ለመሳተፍ የምትፈልጉ ውድ የተወደዳችሁ የበርሸባ ኢትዮጵያውያን ነዋሪ ወገኖቻችን በሙሉ ማንኛውም እየደወላችሁ በዚህ ፕሮግራም ለመሄድ የምትፈልጉ በሙሉ እንድትመዘገቡ መልእክታችን በዮቴ ኢትዮጵያ ለኪሎም በተሰኘው ድርጅት ስም መልእክታችን እናስተላልፋለን። ይህ በዓል ታላቅ የይሁዲ የእምነት መገለጫ ትልቁ በዓል ነውና በዚህ በዓል ወደ ኢየሩሳሌም በዓመት 3 ጊዜ አንድ ይሁዲ ይሄዳል። በዚህም በዓል ከሦስቱም አንዱ ታላቁና ለ7 ቀን የሚከበር በዓል የስኮት በዓል ታላቁ በዓል ነው። በዚህ ታላቅ ጉዞ ወደ ኢየሩሳሌም እንሄዳለን የምትሉ ወገኖቻችን በሙሉ መጓጓዣ አውቶቡሶችንን አዘጋጅተው ወስደው ይጠብቀዋል። በዚህ አስተባባሪ ኮሚቴዎቻችን ወንድሞቻችን በድርጅቱ ስም እሱን ለማገልገል ከማይሰለችን ሳይል ይሰራል። ከመነሻው እስከ መድረሻው ድረስ እሰው በሚመቾትና የሚያስፈልጉትን ነገር ከጎን ሆኖ አለን እያለ እነሆ ከመነሻው እስከ መድረሻው ድረስ የወፄ ኢትዮጵያ ለኪሎም የተሰኘው ድርጅት ከሱ ጋር አብሮ ጉዞውን ይሄዳል፣ ይቀጥላል። የመጓጓዣ አውቶቡስ ይቸግረኛል ብለው እንዳያስቡ የወፄ ኢትዮጵያ ለኪሎም የተሰኘው ለሱ የጉዞ አገልግሎትን አዘጋጅቶ ይጠብቆታል። ከሱ የሚጠበቀው አሎ ማለት ብቻ ነው። የተከበራችሁና የተወደዳችሁ የበርሸባ ነዋሪ ኢትዮጵያውያን ወገኖቻችን በሙሉ በዚህ ለመሳተፍ የምትፈልጉ ጉዞ ወደ ኢየሩሳሌም ታላቅ መንፈሳዊ ጉዞ ለመሳተፍ የምትፈልጉ ወገኖቻችን በሙሉ እየደወላችሁ እንድትመዘገቡ የወፄ ኢትዮጵያ ለኪሎም የተሰኘው ድርጅት መልእክቱን ያስተላልፋል። መልካም አዲስ ዓመት፣ መልካም ጊዜ። አዲሱን ዓመት የሰላም፣ የጤና፣ የፍቅር፣ የደስታ ዘመን እንዲሆን መልካም ምኞታችንን እንመኛለን። መልካም አዲስ ዓመት። አምላክ ሀገራችንና ሕዝቧን ይባርክ። የወፄ ኢትዮጵያ ለኪሎም